ረጅም ማብራት ዙሪያ ጥምጥም መጓዝ አያስፈልግም። ወይም ወጣትነት ጌጥ ነው፣ ወጣትነት ጉልበት ነው፣ ወጣትነት ሀብት ነው ምናምን እያልኩ ላዘጋችሁ አልፈልግም። ምክንያቱም ቢገባንም ባይገባንም ሁላችንም በወጣትነት የሰማናቸው አባባሎች ናቸው። ዋናው ጉዳይ ጌጥ ነው ከተባለ እንዴት እንመርበት፣ ጉልበት ነው ከተባለ ምን እንስራበት፣ ሀብት ነው ከተባለ እንዴት እንለወጥበት የሚለው ነው። ታዲያ ወጣቶች እንዴት ሀብት ማፍራት እንደሚችሉና ያፈሩትን ሀብት እንዴት ማሳደግ እንዳለባቸው በማማከር ለዓመታት የሰሩና ውጤታማ የሆኑ የኢኮኖሚክስና የቢዝነስ ባለሙያዎች የሚሰጧቸውን 5 መሰረታዊ ጉዳዮች ላነሳላችሁ ወደድኩ። በትክክል ከተገበራችኋቸው ስኬታማ የማትሆኑበት ምንም ምክንያት የለም። ምክንያቱም ዓለምን ያንበረከኳትና ደምቀው የታዩባት ዋጋ ለመክፈል ቁርጠኛ የሆኑ ሰዎች ናቸውና። በነገራችን ላይ የትኛውም ወጣት ከነዚህ 5 ጉዳዮች ቢያንስ አንዱ አለው ወይም በትክክል ይመለከተዋል። ይህ ማለት ሌሎቹን በሂደት የሚያገኝበት እድል ይኖራል ማለት ነው። በተለይ የራሴን ሥራ ጀምሬያለሁ ነገር ግን ለውጥ ማምጣት አልቻልኩም የምትሉ ይህ ሐሳብ ለእናንተ ነው። አንደኛ፣ አንድ ነገር ለመጀመር ትክክለኛው ጊዜ እስኪመጣ የመጠበቅ ችግር። ትክክለኛውን ጊዜ መጠበቅ ዓለም አቀፋዊ ተሞክሮ ነው። ነገር ግን ፍጹም የሆኑ ሁኔታዎች እስኪመጡ መጠበቅ ብዙውን ጊዜ ወደ መዘግየትና በስተመጨረሻ እድሎችን ማጣት ይመራናል። በአንዳንድ ሁኔታዎች ውስጥ ነገሮች እስኪስተካከሉ በትዕግስት መጠበቅ ጠቃሚ ቢሆንም እውነተኛ የስኬት መንገድ ብዙውን ጊዜ ፍጽምና በጎደላቸውና ባልተሟሉ ነገሮች ውስጥ ወስኖ እርምጃ መውሰድን ይጠይቃል። ተሰማኛለህ ወንድም? ከፊትህ 4 የትራፊክ መብራቶች ያሉበት መንገድ ቢኖርና 4ቱም አረንጓዴ እስኪሆኑ ከጠበቅ ዓለም እስኪያልፍ ነው የምትቆመው። የመጀመሪያው አረንጓዴ ሲበራ ወደፊት ተራምዶ ሁለተኛውን መጠበቅ ብልህነት ነው። ዳይ አሁኑኑ እጃችሁ ላይ ባለው ነገር ጀምሩ። ሁለተኛ፣ በየቀኑ የምናወጣቸው አላስፈላጊ ጥቃቅን ወጪዎችን ችላ ማለታችን። በርካታ ወጣቶች ትንንሽ የሚመስሉ ጥቃቅን ወጪዎችን በየዕለቱ ያወጣሉ። ከቤተሰቦቻችን ጋር ማኪያቶ ለመጠጣት፣ ከፍሬንዶች ጋር አንድ ሁለት ለማለት የሚወጡ ትንንሽ የሚመስሉ የቀን ወጪዎቻችን ብንመዘግባቸውና የወሩ መጨረሻ ላይ ብናያቸው ልናብድ ሁሉ እንችላለን። ትንንሽ ወጪዎች ሲጠራቀሙ ቁም ነገር መስራት የሚችሉ፣ በቸልታ ስናያቸው ደግሞ ቀስ እያሉ ኪሳችንን የሚያጥቡ ናቸው። በእርግጥ በማያሻማ ሁኔታ ሰው ሰርቶ መዝናናት ይገባዋል። ግን መዝናናትና አላስፈላጊ ወጪ ማውጣት ሁለት የተለያዩ ነገሮች ናቸው። በጣም የሚገርመው ደግሞ አንዳንዶቻችን ሥራ ሳይኖረን እንኳን ከምንም ብለን የምናገኘውና እንደዋዛ የምናወጣው ገንዘብ ምን ያህል እንደሆነ ብንደምረው ወደ ህልማችን ለመጓዝ መንገድ ባያስጀምረው እንኳን ተስፋ የሚያሰንቅ ሆኖ ልናገኘው እንችላለን። 3 የማይጠቅመን አድናቆት ለማግኘት ገንዘብ መርጨት። የኢኮኖሚክስ ባለሙያዎች ይህ ወደ 40% የሚጠጉ የዓለማችን ሰዎች የጋራ ህመም ነው ይላሉ። ከዚህ ውስጥ 70%ዎቹ ደግሞ ወጣቶች ናቸው። ስማቸውን ከፍ ለማድረግ አለ አይደል በቃ እንዲወራላቸው ሲሉ ብቻ ከልክ በላይ ወጪ ያወጣሉ። ለሚገዙት ነገር ሁሉ ከሚጠበቀው ዋጋ በላይ መክፈልና እንደዝና ማውራትም ይወዳሉ። ለልብስ፣ ለጫማ፣ ለጌጣጌጥ፣ ለሽቶ አንዳንዴም በየትኛውም ሁኔታ ሊታዩ ለማይችሉ የውስጥ ልብሶች ሳይቀር ከፍተኛ ወጪ በማውጣት ስማቸውን ከፍ ለማድረግ ይጥራሉ። አንዳንዶቹ ደግሞ 10 ሆነው የተዝናኑበትን ሂሳብ እኔ ካልዘጋሁት ብለው ያዙኝ ልቀቁኝ ይላሉ። ታዲያ ካልተወራላቸው ይቀየማሉ። አንዳንዴም እንኳን አሁን ላይ መቼም የማይፈልጓቸውን ነገሮች ለመግዛት ዕዳ ውስጥ ይገባሉ። ኢኮኖሚስቶቹ ግን ይላሉ ሰዎችን ለማስደመም ገንዘብ ማውጣት የተለመደ ግን እጅግ አደገኛ የገንዘብ ጸር ነው። ይህ ልማድ ከረጅም ጊዜ የፋይናንስ ዋስትና ይልቅ ጊዜያዊ ኩራት ላይ ያተኩራልና ወጣት ባለሀብቶች ሊጠነቀቁ ይገባል። አራተኛ፣ ስለ ገንዘብ ያለን ዕውቀት ውስን መሆኑ። ብዙዎቻችን ገና ከልጅነታችን ጀምረን ግብር የሚለውን ቃል ሰምተን ይሆናል። ከፍ ብለን የግል ወይም የቅጥር ሥራ ከጀመርን በኋላም ግብር እንከፍላለን። ነገር ግን ገንዘብ እንዴት እንደሚሰራ የምናውቅ ጥቂቶች ነን። ገንዘብ እንዴት እንደሚሰራ መረዳት ማለት የወጪያችንና የገቢያችንን ፍሰት ማወቅ፣ በጀት ማውጣት፣ ቁጠባችንና ኢንቨስትመንታችንን መቆጣጠር ያካትታል። ትልቁ የገንዘብ ንድፈ ሐሳብ በጀት ማድረግ ሲሆን በአጭር ቋንቋ ወጪና ገቢያችንን ማወቅና በየትኛውም ሁኔታ ከገቢያችን የሚበልጥ ወጪ እንዳይኖረን ማድረግ ማለት ነው።
በአብዛኛው ስኬታማ ሰዎች ወይም ወጣቶች የሚጠቀሙበት መንገድ 50 30 20 የሚለው ሲሆን ከገቢያቸው ላይ 50 በመቶ ለአስገዳጅ ወጪዎች፣ 30 በመቶ ለአንዳንድ ፍላጎቶቻችን የምናውለው ሲሆን 20 በመቶ ግን በየትኛው ሁኔታ ሴቭ ማድረግ ወይም መቆጠብ ያለበት ነው። በነገራችን ላይ መበደር ወሳኝ የገንዘብ ማግኛ መንገድ እንደሆነ ስንቶቻችን እናውቃለን? ዋናው ነገር ተበድረን የምናደርገው ነገር ነው። ጫማ በዱቤ መውሰድ፣ ልብስ በ2 ወር ክፍያ ወዘተ የቀሽሞች ሐሳብ ነው። እኔ አይደለሁም ያልኩት፣ ኢኮኖሚስቶቹ ናቸው። አራዳ ተበድሮ ስራ የሚጀምር የሆነ ነገር ላይ በትበት የሚል ነገ ገንዘብ የሚያስገኝ ነገር ላይ የሚያውለው ነው ተብላችኋል። ወደ መጨረሻው ነጥብ ላልፍ ነው። ግን እስካሁን ሰብስክራይብ፣ ላይክ እና ኮሜንት ለማድረግ መሰሰታችሁ፣ የደወል ምልክቷን አለመጫናችሁ አስገርሞኛል። አምስተኛ መኪና አትግዙ። አዎ መኪና አትግዙ። ስራችሁን ጀምራችሁ በስንት ጥረት ስኬታማ ስትሆኑ መኪና መግዛትን እንደ ትልቅ ስኬት አትዩት። ዋናው ጥያቄ መኪናው አሁን ያስፈልጋል ወይ የሚለው ነው። በርካቶች ገንዘብ መያዣ አድርገው ይጠቀሙበታል። ልባሞችም የገቢ ምንጫቸውን ያሰፉበታል። አራዶች ደግሞ ስራቸውን በብርሃን ፍጥነት ለማከናወን ይጠቀሙበታል። አንዳንድ ቀሽሞች ግን ከተረፋቸው ጓደኞቻቸው ጋር ለመፎካከር የሰዎች መነጋገሪያ ለመሆን ሲሉ ብቻ ኢንቨስት ቢያደርጉት በብዙ ጥፍ የሚያተርፉበትን ገንዘብ አውጥተው መኪና ይገዛሉ። ብዙዎቹ ከፍ ካሉ በኋላ ከሚወድቁባቸው ዋነኛ ምክንያቶች አንዱ ይሄ ነው። መጥፎ ልማዶች መጀመሪያ ላይ አደገኛ አይመስሉም፣ ስር ሲሰዱ ግን ለመውጣት ያስቸግራሉ። ቢሆንም ዛሬም ለመንቃት አልረፈደም። እነዚህ ሐሳቦች ጠቃሚ ሆኑላችሁ? ኮሜንት ላይ ያሳውቁን። ከወደዳችኋቸው ላይክ፣ ደስ ካልናችሁ ደግሞ ሰብስክራይብ አድርጉን። አመሰግንኩ።